ሰበር ዜና ጀግናው የትግራይ መከላከያ ሰራዊት ከወልዲያ ላሊበላ ጎንደር ባህር ዳር መስመር 175 ኪሎ ሜትር የሚሸፍን አካባቢን መቆጣጠሩን አስታወቀ። በትግራይ እናቶች ስም የተሰየመው የማጥቃት ዘመቻ ከተጠናቀቀ በኋላ ከሐምሌ 23 እስከ 30 2013 ዓ.ም ድረስ ለአንድ ሳምንት በተካሄዱ ተጨማሪ ውጊያዎች አባይና ቴዎድሮስ የተባሉት የአማራ ልዩ ኃይል ብርጌዶች፣ የአማራ ፋኖና ሚሊሻ በአዲስ ኃይል የተቋቋመው የኢትዮጵያ 21ኛ ክፍለ ሰራዊትና ኮማንዶ ሙሉ ለሙሉ ተደምስሰዋል። ቀሪ ኃይሎቻቸውም እንዲበታተኑ ተደርገዋል። በተለይም ያለምንም በቂ ስልጠና የአማራ ጽንፈኛ አመራር ጦርነት ውስጥ ሊማግዳቸው የላካቸውን አርሶ አደሮች ወደ መጡበት እንዲመለሱ የማድረግ ስራም ጎን ለጎን እየተካሄደ ይገኛል። ጀግኖቹ የትግራይ ሰራዊት አባላት ከሙጃ ከተማ ጀምሮ ዴንሳ፣ እየላና ድልቢ በተባሉ አካባቢዎች መሽጎ የነበረውን የጠላት ኃይል ሙሉ ለሙሉ በመደምሰስም ነው ከወልዲያ ጎንደር ባህር ዳር የሚወስደው መስመር የተቆጣጠሩት። በተመሳሳይ ከድልቢ ወደ ወልዲያ በሚወስደው መስመር ተዘርግቶ የነበረውን በርካታ የጠላት ኃይል ከጥቅም ውጪ በማድረግ ሳንቃ ከተማንና ወደ ወልዲያ የሚወስደውን የሳንቃ ድልድይ ሰራዊታችን በቁጥጥሩ ስር አስገብቶታል። ከሳንቃ ከተማ ግራና ቀኝ ያሉ ወሳኝ ከፍተኛ ቦታዎችም ከጠላት እጅ ወጥተዋል። እንዲሁም ከድልቢ ወደ ጎንደር ባህር ዳር በሚወስደው መስመር ላይ መሽጎ የነበረውን ኃይል በመደምሰስ ባባሳት፣ ቀበሮ ሜዳ፣ አሁን ተገኝ፣ አዲስ ገይ፣ ሐሙሲት፣ ጋሸና፣ አርቢትና ገርገራ የተባሉ ከተሞችን የትግራይ ሰራዊት በመቆጣጠር ወደፊት እየገሰገሰ እንደሚገኝ ከግንባር ያገኘነው መረጃ ይጠቁማል። በሌላ በኩል ከከተማ ሙጃ ወደ ላሊበላ በሚወስደው መስመር 124 ኪሎ ሜትር ላይ ሰፍሮ የነበረውን የጠላት ጦር በመደምሰስ ሁሉ መስክ፣ ገነተ ማርያም፣ ላሊበላንና ጋሸና ከተሞችን ከተስፋፊ አማራ ሚሊሻ ከፋሽስቱ አብይ አህመድ ወታደሮችና ከሚሊሻዎቻቸው ነፃ ማድረጉንም የድምጽ ወያነ ትግራይ ሪፖርተር ከደብረ ታቦር ግንባር ዘግቧል። የትግራይ ሰራዊት በደረሰባቸው ከተሞች ያሉት ነዋሪዎች አካባቢያቸውን እንዲጠብቁ እያደረገ የሚገኝ ሲሆን ከህዝቡ ጋር በመወያየትም ጊዜያዊ አመራሮችን እያስመረጠና ከተሞችንም እያረጋጋ እንደሚገኝም ለማወቅ ችለናል። በጠላት ጦር ላይ የደረሰው ከባድ ኪሳራ ዝርዝር በተመለከተ የትግራይ ሰራዊት ወታደራዊ ቃል አቀባይ በቅርቡ እንደሚገልጹትም ይጠበቃል። የአማራ ጽንፈኛ አመራር ከዛሬ ጀምሮ የህልውና ማጥቃት እርምጃ ጀምራለሁ ማለቱን ተከትሎ የትግራይ ፕሬዝዳንት አማካሪ ታጋይ ጌታቸው ረዳ ይምጡ፣ ግማሽ መንገድ ሄደን ሞቅ አድርገን እንቀበላቸዋለን ማለታቸው አይዘነጋም።